አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ሙስሊም ወንድም እህቶቼ ይህንን የመጽሐፍ በድምጽ ምንባብ በአጋጣሚ አግኝታችሁ የምታዳምጡኝ ሰዎችን በሙሉ ሰላማችሁ እጅግ የበዛውን የአላህ ሰላም እዝነት ማንነት ደህና ግንዛቤ አግኝቷል። ስለሆነም ስለ ማንነታቸው ሳይሆን የህዝበ ሙስሊሙን አንድነት ለመበታተን ከሚጠቀምበት ብዥታዎች ውስጥ ዋነኛውን ትዳስሳለች። ቡድኑ ከራሱ አመለካከት ውጭ ያሉትን ወገኖች በከሃዲነት በመፈረጅ አስገራሚ ርቀትን ተጉዘዋል። በተለይም በክህደት ለመፈረጅ ትልቅ መሳሪያ አድርጎ የሚጠቀመው አጀንዳ የአላህ ስሞችና ባህሪያት ጉዳይ ነው። በዋናነትም የአላህን ከፍጡራኑ የበላይ የመሆን ባህሪውን ሲፈተል ኡሉውን ነው። በነጥቡ ዙሪያ በተለያየ መልኩ ከጥንት ጀምሮ መለስተኛ አለመግባባቶች የነበሩ ቢሆንም እንደ አህባሾች ግን የተቃረናቸውን ሁሉ በቀላሉ ወሃቢያ ወዘተ የሚል ታፔላ በመለጠፍ በካህዲነት እስከ መፈረጅ የደረሰ ቡድን ያለ አይመስልም። ምንም እንኳን የአህባሽ አንጃ የሚታገልለት ዓላማ ሌላ ቢሆንም ሆን ብሎ የሚያነሳቸው አንዳንድ ነጥቦች በተራው ሙስሊም ላይ ብዥታን ሲፈጥር ይታያል። ይህች መጽሐፍ አህባሾች በክህደት እስከ መፈረጅ የደረሱበት አቋም ከኢስላም አንጻር ምን ስፍራ እንዳለው በማሳየት ማንነታቸውን ማጋለጥን ዓላማዋ አድርጋለች። የአላህ ከአርሽ በላይ መሆን አህባሾች እንደሚሉት ማስረጃ የሌለው መጤ ነው ወይንስ ነጥቡን ሽፋን አድርገው የሙስሊሙን አንድነት ለመበታተን የተነሱት አህባሾች ናቸው መጤ? በዋናነት መጽሐፏ ስለ አላህ ሱብሓነሁ ወተዓላ ባህሪያት ሊኖረን ስለሚገባ አቋም መጠነኛ ግንዛቤ ማስጨበጥና አህባሾች ስለሚያነሱት ብዥታ ተገቢ ምላሽ መስጠትን ዓላማዋ አድርጋለች። መጽሐፏ ሙሉ ለሙሉ የጥናትና ምርምር ስራ ሳትሆን በዘርፉ ካገኘሁት ንባብ የተውጣጣ የጥንቅር ስራ ነች። ህዝበ ሙስሊሙ ላይ በአህባሾችና በተባባሪዎቻቸው ላይ ከተጋረጠበት የመከፋፈል ሴራ አንድነትን አሳጥቶ ወደ ኋላ ሊመልሰን ከተነሳው አካል አላህ ሱብሓነሁ ወተዓላ በጥበቡ ህዝባችን ይጠብቀን። መጽሐፏ ኮፒራይት ያላት በፈለጉት ቋንቋና መንገድ ማሳተም፣ ማሰራጨትና መጠቀም ይችላሉ። መጽሐፏ ኮፒራይት የላትም ለማለት ነው። ለትብብሮ አላህ ምንዳዎትን አብዝቶ ይክፈለው። ለእኔም አላህ ሱብሓነሁ ወተዓላ ምንዳይ እንዲሰጠኝ በዱዓው አይርሱኝ። መልካም ንባብ ትላለች። አህባሽ እና የአላህ ባህሪያት በኢስላም ታሪክ ውስጥ የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ አጥብቀው ባልተከተሉት ዘንድ የአላህ ሱብሓነሁ ወተዓላ ባህሪያት መምታታትን ሲፈጥር ተስተውሏል። በተለይ የግሪክ ፍልስፍናንና ኢስላምን በአንድነት ለመከተል ባደረጉት ጥረት ኑፋቄ ውስጥ ገብተዋል፣ ከነቢያዊው ፈለግ ርቀዋል። ይህ ድርጊታቸው ለዑለሞች ውግዘት ዳርጓቸዋል። ከእነኚህ መካከል በዋነኛነት ጃህሚያ፣ ሙዕተዚላ ይጠቀሳሉ። የእነኚህ ቡድኖችን ጥሜት በመጋፈጥ ኢማም አሕመድ ኢብኑ ሐንበል ከፍተኛ መስዋዕትነትን ከፍለዋል። በብዥታቸው ላይ መጽሐፍትን ደርሰዋል፣ ስህተታቸውንም አብራርተዋል። በዚህ ምክንያት ታስረዋል፣ ተገርፈዋል፣ እንግልትና መከራ ተቀብለዋል። የነቢዩ ሰለላሁ ዐለይሂ ወሰለም ሱናዊ ጎዳና ለመጠበቅ ባደረጉት ከፍተኛ ተጋድሎ የአህለ ሱናው ኢማም የሚል ማዕረግ ስምም በዑለሞች ተሰጥቷቸዋል። ኢማም አሕመድ እና መሰል ዑለሞች ባደረጉት ከፍተኛ መስዋዕትነት ድባቅ የተመታው የኑፋቄው አስተሳሰብ ዳግም ሊያንሰራራ ሲታገል ይስተዋላል። የነጃህሚያንና ሙዕተዚላን ማንነት ያላወቀ ሱናዊውን የአህለ ሱና ወልጀማዓን መንገድ በቅጡ ያልተረዳ ሰው በቀላሉ ለመሰል ቡድኖች እኩል ፍልስፍና ሰለባ ይሆናል። ዛሬም ቢሆን የእነኝህና መሰል ቡድኖችን አቋምና ፍልስፍና አዋህዶ በአዲስ መልክ አህባሽ የተሰኘ የኑፋቄ ቡድን ተነስቷል። አስተሳሰቡንም ለማስፋፋት በግብረ አበሮቹ ድጋፍ ዘመቻውን አጧጡፏል። ይህ ቡድን የነጃህሚያን፣ ሙዕተዚላን እና ሌሎች የኑፋቄ ቡድኖችን አቋም ለማስፋፋት በሱና አህለ ሱና ወልጀማዓ ስም ሲያምታታ እንመለከታለን። አምላካችን አላህ ሱብሓነሁ ወተዓላ የእርሱ ብቻ የሆኑ ምርጥ ስሞችና ባህሪያት አሉት።
የአላህ ሱብሓነሁ ወተዓላ ባህሪያት እርሱ ራሱ በገለጸልን ሁኔታ መቀበል ግድ ይለናል። ባህሪያቱ ማንም በአእምሮ ተጠቦ ተፈላስፎ ያገኛቸው ሳይሆኑ አላህ ሱብሓነሁ ወተዓላ በቁርአኑ የገለጻቸውና መልእክተኛውም ሰለላሁ ዐለይሂ ወሰለም በሐዲሳቸው ያብራሩት ነው። ኢስላምን ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩን መልኩ ሳንረዳ እንደ አህባሾች በራሳችን ፍልስፍና ካላስኬድን ወደሚል ቅዠት ከገባን መውጫው ሩቅ ይሆናል። ኢስላምን በቅጡ ለመረዳት ወሳኙና መሰረታዊ ውስኑ አእምሯችን ሳይሆን ወህይ፣ ራእይ፣ ኢስላማዊ ህግጋትም ሆኑ አጠቃላይ የሃይማኖቱ አስተምሮዎች የሚደነገጉት አእምሯችን ከሆነ የሚደነገጉት በአእምሯችን ሳይሆን በቁርአንና ሐዲስ ነው። ይህ ማለት ሚዛኑ አእምሯችን ከሆነ አእምሯችን የተረዳውን እንቀበላለን። ሊረዳ ያልቻለውን ደግሞ ቁርአን ሆነ ሐዲስ ምንም ቢሉ ላንቀበል ማለት ነው። ምክንያቱም አእምሯችን አልተረዳውምና። ይህ ውድቅ የሆነ እሳቤ ደካማው አእምሯችን እንዴት ከአላህ ቃል ቁርአንና ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ሱና ጋር ይጻረራል? ጥንት ሙዕተዚላዎች የኢስላም መሰረቱ አመክንዮ አእምሮ እንጂ ወህይ አይደለም ይሉ ነበር። አህባሾቹም ያንኑ አቋም ያራምዳሉ። የአህባሽ ቡድን መስራቹ አብደላ አልሐረሪ ሰሪሁል በያን በተሰኘ መጽሐፉ 4ኛ እትም ጥራዝ 1 ገጽ 95 ላይ ይህ ሙዕተዚላ አቋሙ መሆኑን በግልጽ አስፍሯል። ጌታችን ሆይ ፍጹም ነህ፣ ክብርህንና ልዕልናህን ከማቃለል ጥራት ይገባ። አንተ ፍጹም እንደሆንክ እናምናለን፣ በሁሉም ላይ ቻይ ነህ። አህባሾች በአላህ ሱብሓነሁ ወተዓላ ላይ ያላቸው ሸውራራ አስተሳሰብ ዘርፈ ብዙ ነው። ፍጹምነቱን ጥርጣሬ ውስጥ የሚከቱ አቋሞችም አላቸው። እጅግ የሚገርመው ደግሞ አብደላ አልሐረሪ ኢዝሃሩል አቂደቱ ሱኒያ አላሸር አቂደቱ ጣሐዊያ በተሰኘ መጽሐፍ 4ኛ እትም ገጽ 52 ላይ አላህ ሱብሓነሁ ወተዓላ በሁሉም ነገር ላይ ቻይነቱን ይጠራጠራል፣ የማይችላቸው ነገሮች የሉምን አይነት ጥያቄ ይሰነዝራል። አሁን እስቲ በአላህ ይሁንባችሁ፣ ግለሰቡ ይህንን ጽፎ ሲያሰራጭ ምን ለማስተማር አልሞ ይሆን? ሙስሊሙ ስለ አላህ ሱብሓነሁ ወተዓላ ኃያልነት እንዲጠራጠር ነውን? ጌታችን ሆይ ስላንተ ባህሪም ሆነ ስሞች ከተነገረን ውጭ አንፈላፈልም። በቀጥታም ይሁን በተዘዋዋሪ ስላንተም ከአንተ በላይም እናውቃለንም አንልም። የአላህ ሱብሓነሁ ወተዓላ ባህሪያት ከየትኛውም ፍጥረታት ልዩ ነው። አላህን ሱብሓነሁ ወተዓላ የሚመስለው እንደሌለ ራሱ ነግሮናል። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ይህን አብራርተውልናል። ያለ ምንም መወላወል እንደተነገረን እናምናለን። ባለ ማመሳሰል ስምም ባህሪውን አናስተባብልም። አህባሾች ልዩ ትኩረት ከሚሰጧቸው መካከል የአላህ ሱብሓነሁ ወተዓላ ባህሪያት ዋነኛው ነው። ትኩረት መስጠታቸው ባልከፋ ነበር። ነገር ግን ነጥቡ ላይ ያላቸው ግንዛቤ የተሳሳተና በኑፋቂነት የተወገዘ ነው። ላዩን ሲታዩ አህባሾች የአላህ ሱብሓነሁ ወተዓላ ባህሪያትን ለማጥራት የሚጨነቁ ይመስላሉ። ሆኖም በጥሞና ሲቃኙ ትግላቸው የጥንቶቹን የኑፋቂ ቡድኖች ህያው ለማድረግ ነው። አህባሾች የአላህን ባህሪያት ይቀበሉና ፈጣሪ ከፍጡራን ጋር አይመሳሰልም በሚል ስሜት አስገራሚ ፍልስፍና ትንታኔዎች ውስጥ ይገባሉ። አላህ ባህሪዎቹን በቁርአን እንደዚያ ብሎ የገለጸው ለእኛ በሚገባን ቋንቋ በደንብ ለማብራራት ፈልጎ ነው እንጂ ባህሪያቱ በዚያ ቋንቋ ከተነገሩት ጋር አንድ ናቸው ብሎ መናገር ክልክል፣ እንደዚሁም ብሎ ማመን ፈጣሪ ከፍጡራን ጋር ማመሳሰል ስለሆነ ኩፍር ነው በማለት ውድቅ አቋምን ያራምዳሉ። በአህባሾች አነጋገር መሰረት በቁርአን ውስጥ የተገለጸው አላህ ሰሚና ተመልካች ነው የሚለው ቃል የአላህን መስማትና ማየት አይገልጽም ማለት ነው። በዚህም አላህ ዛት እንጂ ሲፋት የሉትም ከሚሉት ሙዕተዚላዎችና ጃህሚያዎች ጋር ይመሳሰላሉ። አህባሾች እንደ ትልቅ ግጭት የሚናገሩት አንድ አባባል አለ። ይኸውም አላህ መውጁዱ ቢላ መካን፣ አላህ ያለ ቦታ ነው ያለው የሚል ነው። ከየትኛውም የአህባሽ ጀማ አባል ጋር ብትቀራረቡና በኢስላማዊ ጉዳዮች ላይ ብትወያዩ የንግግራቸው መነሻና መጨረሻ ሆኖ የምታገኙት ይህንን አባባል ነው። አንዳንድ ሰዎች አባባሉን ሲሰሙ አህባሾች በአቂዳ ጉዳዮች ላይ ልዩ ጥረት ጁህድ የሚያደርጉ ይመስላቸዋል፣ ለክርክር ይጋብዛሉ። ሆኖም የእነርሱ ዓላማ ሆን ብሎ ውዝግብ ማንሳትና ሙስሊሙን ማደናገር ነው። የአላህ ሱብሓነሁ ወተዓላ ባህሪያት ጉዳይን በጥልቀት የሚዳስሱ ሃይማኖታዊ ትምህርት በመማር ላይ ላሉ ተማሪዎች ወይም ደረሳዎች እንጂ በቋሚነት ትምህርቱን ለማይከታተሉት አይደለም። ምክንያቱም በንቃትና በጥሞና መከታተል ስለሚገባ አንዴ ሰምቶ ዳግም ላይ መለስ ሰው አጀንዳውን ማንሳት ሙሉ ግንዛቤ እንዳይኖሩ ያደርጋል። አህባሾች ግን ሆን ብለው በሄዱበት ሁሉ ተራው ሙስሊም
ውዥንብር ውስጥ በሚከት መልኩ ነጥቡን ያነሳሉ። የሚያተኮሩትም አሻሚ በሆኑ ነጥቦች ላይ ነው። በዚህም ፊትና ይፈጥሩና የተደናገረውን ወገን ወደ እነርሱ ጎዳና እንዲሳብ ያደርጋሉ። ነቢያችን ሰለላሁ ዐለይሂ ወሰለም መሰል አጀንዳ ካላቸው ሰዎች አስጠንቅቀዋል።